ፀጉራችንን ስስ የሆነውን እናበዛዋለን እና ተስፋ አትቁረጡ፣ አትስነፉ ፀጉራችሁ ማለት ነው። ለሴት ልጅ ውበቷ ፀጉሩ አይደለ? አያችሁ። ፀጉራችንን ከታጠብን በኋላ እንዴት ነው የምናስይዘው፣ እንዴት ነው የምናደርቀው የሚለውን ነው የምናየው። ያው ታጥቤዋለሁ፣ ፍሪዝ ነው የሚመስለው። ታጥቤዋለሁ፣ ምንም አላበጠርኩትም፣ ምንም አልቀባሁትም። በፎጣ አይደለም ወላ በጨርቅ ነው ያደረኩት። ከሻወር እንደወጣው በጨርቅ ነው ጥቅም ላይ ያደረኩት እንጂ ምንም ነገር እንትን አልኩትም፣ አልቀባሁትም፣ አላበጠርኩትም። ከእናንተ ጋር እንትን እንድሰራው ማለት ነው። እና ድርቅ እንዳይልብን አሁን ይሄ እንደዚሁ ላበጥረው ግን በጣም ከባድ ነው። አንደኛ ይያዛል፣ እንዲሁ ከተኩት ደግሞ ድርቅ ይላል። ለነገ በጣም አስቸጋሪ ጁብ ብሎ በቃ ያስፈራል። ያው አሁን ታጠቢው ነው። አሁን እንዲህ ያምራል፣ ግን ፍሪዝ ነው የመሰለው። ምንም አላበጠርኩትም። ስለዚህ አሁን እየከፈልን ማስተካከል አለብን ማለት ነው። ለነገ ነው መስራት ያለብን እንጂ ለዚህ አሁን ለነገ እንዲስተካከልልን አሪፍም እንዲሆንልን ዛሬ እንደዚህ እንትን ማለት አለብን። በርጥቡ ነው ቅባትም ምንም መቀባት ያለብን። የምቀባውን አሁን ጫፉን ነው፣ ውስጡን አይደለም። ውስጡን ነገ ነው የምቀባው። ዛሬ ታጥቤ እንደ ዛሬ እንትን አልቀባውም ማለት ነው። አናቱን ተውና ነገ ነው የምቀባው። ያላችሁን ቅባት እኔ አሁን ይሄ ቤት የሰራሁት ቅባት ነው። በጣም አሪፍ ነው። ለእኔ ፀጉር በደንብ ተስማምቶታል። ሰራላችኋለሁ፣ እንዴት እንደሰራው ቪዲዮ ለቅላችኋለሁ። እና በእርጥቡ ነው በቃ ፀጉራችሁን እንደዚህ ማድረግ ያለባችሁ። በእርጥቡ ነው ቅባት መቀባት ያለባችሁ። ነገ ስታዩት በቃ በጣም ልስልስ ብሎ ቆንጆ ሆኖ ፀጉሬ ነው እንዴ ነው የሚያስብለው። በጣም ነው የሚያምረው እንደዚህ ካደረጋችሁት። በእርጥቡ ቅባት ቀብታችሁ ከሰራችሁት ማለት ነው። አንድ ሁለት ቦታ ትሰሩትና ነገ ደግሞ የፈለጋችሁትን ስታይል ትሰሩታላችሁ ማለት ነው። እና ያው አያስቸግርም። አሁን በእርጥቡ ሲሆን እንደዚህ እያደረግን ነው ማስተካከል ያለብን እንጂ ከደረቀ በኋላ አይበጠርልንም። በጣም ከባድ ነው። ስለዚህ እንዳይደረቅ እንዳይበጣጠስብንም እዩት ወዙ እንዴት እንደሚያምር እያችሁ። ትንሽ ነው ቅባት ራሱ ያረኩበት፣ ግን በቃ ውህድም ተቀብቼ ስለምታጠበው በቃ በየሳምንቱ እንደዚህ ነው የማደርገው። ከዛ እንደዚህ አበጥረውና ሰራውለው ማለት ነው። እኔ ፀጉሬን በደንብ ለመንከባከብ አሁን ሀሳቡ አለኝ። ምክንያቱም በቃ በጣም ስለታውኩት ሳስቶብኛል። ስለዚህ እንዴት እንደምመልሰው እንዴት እንደማበዛው በቃ ለእኔም ዩቱቡ ላይ መልቀቅ ለፀጉሬም ጥቅም አለው። ምክንያቱም በቃ ግዴታ እኔ ደግሞ የምሰራውን ነገር ግዴታ እየተቀባው ሞክሬ ለውጥ ያየሁበትን ነገር ነው የምሰራው። ስለዚህ ፀጉሬን በደንብ እንከባከቡልኝ ማለት ነው። ስለዚህ እናንተም ከኔ ጋር ተንከባከቡ። እንዴት ነው እናንተ የምታደርጉት? ታጥባችሁ ስጨርሱ እንዴት ነው የምታደርጉት? ነው በማድረቂያ ነው የምታደርጉት? ሁሌ ደግሞ ጥሩ አይደለም በማድረቂያ ማድረግ ማለት ነው። እንደዚሁ መተው ይሻላል። በፎጣ ቀስ ብሎ ቢደርቅ ይሻላል እንጂ ሁሌ አታድርቁ፣ እንዳይጎዳባችሁ ማለት ነው። የሆነ በቃ የሆነ ዝግጅት ሲኖርባችሁ ግዴታ ሲሆን ነው እንጂ በቃ እንዲሁ ራሱ አሁን እንደዚህ ሰርቼም ከደረቀ በኋላ በቃ ልስልስ ብሎ በቃ የተሰራ ነው ምናምን ነው የሚመስለው። ብፈልግ ፍሪዝ ባደርገው ምን ባደርገው በደንብ ነው የሚመቸው። ጫፉን ግዴታ ነው ትንሽ ቅባት እናደርግበታለን መንታ እንዳይሆንብን ማለት ነው። እና እንደዚህ እያደረግን እንከባከባለን ፀጉራችንን። ስስ የሆነውን እናበዛዋለን እና ተስፋ አትቁረጡ፣ አትስነፉ ፀጉራችሁ ማለት ነው። ለሴት ልጅ ውበቷ ፀጉሩ አይደለ? አያችሁ። እንደዚህ አድርገውና ይደርቅልኛል። ይሄ ፈትቼ ደግሞ የፈለኩትን ስታይል ባደርገው ምንም ነገር አያስቸግርም ማለት ነው። እና በቃ በትንሽ ደቂቃ ነው ደግሞ ብዙም ጊዜ አይፈጅም። ብዙም ጊዜ አይፈጅባችሁ። እንደዚህ አድርጋችሁ ግን እንደዚህ ከተዋችሁት ዝም ብላችሁ በጠር በጠር አድርጋችሁ እንዲሁ ሁለት ቦታ ምናምን ሳሰሩ እንዲህ ከተዋችሁት ለነገ በጣም ከባድ ስራ ነው የሚጠብቃችሁ። ከባድ ምክንያቱም ተደርቆ ውሃውን መጡ ተያይዞ እና ተበጠር ብትሉት አይበጠርም። ስለዚህ እንደዚህ በእርጥብነቱ ስትታጠቡ ደግሞ ከቻላችሁ
ልክ በሻምፖ ታጥባችሁ ስትጨርሱ ተልባ ብታደርጉበትና በተልባ ጄል ብታበጥሩት ከዛን አበጥራችሁ አፍታታችሁ እንደ ኮንዲሽነር ማለት ነው። እኔ ኮንዲሽነር አልጠቀምም እና እንደዛ አድርጋችሁ የበለጠ ደግሞ ይፍታታል የሚያያዝ ፀጉር ሲሆን፣ ወይ ደግሞ ከሻምፖ ጋር ቀላቅላችሁ እንደዛ። እኔ አሁን ከሻምፖ ጋር ቀላቅዬ ነው እና ታጥባችሁበት ስጨርሱ በተልባና ሻምፖ የተቀላቀለበት የተልባ ሻምፖ ማለት ነው ታጥባችሁ ስጨርሱ የእውነት ፀጉራችሁ እንዴት እንደሚለሰልስ ወላ አያያዝም ማለት ነው። እና በጣም አሪፍ ነው። እሰራላችኋለሁ። ቆይ የተልባውና ትጠቀሙበታላችሁ። እውነት ይፍት እኔ ደስ የሚለኝ መቀወዙ ማለት ነው። በጣም ደስ የሚለው ነገ ደግሞ ያው የተለመደውን ቅባቴ ሞቅ አደርግና ስሩን እንዳለ እንትን እለዋለሁ ማለት ነው። ከስር አናቱን በደንብ ቀባዋለሁ ማለት ነው። ስለዚህ እንደዚህ ፀጉራችን እየተንከባከበን እናሳድገዋለን ማለት ነው። ያው እንዳልኳችሁ ለራሴ የ6 ወር ቻሌንጅ ይዣለሁ። በዚህ 6 ወር ውስጥ ምን ያክል ነው ፀጉር የሚያድገው፣ ምን ያክል ነው ለውጥ የሚያሳየው ብዬ ለራሴ ቻሌንጅ ስለያዝኩኝ እናንተም ደግሞ ከኔ ጋር ቤተሰብ ሁኑና አብረን ፀጉራችንን ምን ያክል ያድጋል በደንብ ከተንከባከብ ነው። በጣም በቃ በቀላል ቤት ውስጥ በሚገኝ ነገር በሚጠቅም ነገር ነው እንጂ ብዙም ወጪ ምናምን በሚያስወጣ ምናምን አይደለም፣ በሌለ ነገር አይደለም። ለፀጉራችን የሚጠቅም ነገር ያለው ኩሽና ውስጥ ነው፣ ከምንመገበው ነው። ሲጀመር እነሱም እኮ ካምፓኒዎች ምናምን የሚሰሩት እኮ ከምግብ ነው። ቅባትም ቢሆን ምንም ቢሆን ያው ከምግብ ነው። ስለዚህ እኛም ኩሽና ውስጥ ባለ ነገር በሚጠቅም ነገር ፀጉራችንን እናሳድጋለን ማለት ነው። እና እናንተም ቤተሰቡ ናችሁ ከኔ ጋር ፀጉራችሁን አብራችሁ አሳድጉ። እና እናንተስ እንዴት ነው የምታደርጉት? ፀጉራችሁን ከታጠባችሁ በኋላ ዝም ብላችሁ አስይዛችሁ በንጋታው ተበጠር ነው ወይስ እንዴት ነው? እስኪ ንገሩኝ እና እናንተንም ልምድ ንገሩኝ። ኮሜንታችሁን አያለው ከእናንተም ልምድ ወስዳለሁ ማለት ነው ለእኔ። ከቶም የፀጉር ላይ እንዲያድግልኝ በጣም ማለት ማደግ ሳይሆን ብዛት በጣም ፈልጋለሁ። በጣም ነው የተውኩት። በጣም አሪፍ ፀጉር ነበረ። ስለተውኩት ያው አሁን ጉዳት ላይ ያለው፣ ስለዚህ መጠገን አለበት። በደንብ ይመገባል ማለት ነው። እና እናንተም ከኔ ጋር ፀጉራችሁን እንግዲህ ለማሳደግ ተነሱ እሺ እህቶቼ። ፏን እንልበታለን። ከዛ በኋላ እንደዚህ አርግተን በደንብ አላጠበቅኩትም፣ ምክንያቱም እንዲደርቅልኝ። በደንብ ከጠበቀ ደግሞ ላይደርቅ ስለሚችል እንዲደርቅልኝ በቃ እንደዚሁ ትውት ነው የማደርገው እንደዚሁ። ከዛ በኋላ ይደርቅልኛል እሱ። ከዛ ከደረቀልኝ በኋላ ደግሞ ወደምፈልግበት አድርጎለሁ ማለት ነው። ለጊዜው ግን እንደዚህ ተወለው እንደዚሁ ይደርቃል። ቀስ እያለ እርጥበቱን እየተቀበለ ልስልስም እያለ ውሃውንም ያወጣል ማለት ነው። ስለዚህ እነዚህ እንንከባከብ፣ ፀጉራችንን አንስነፍ። በጣም ቀላል ነው። ይኸው 10 ደቂቃ በማይሞላ ጊዜ ውስጥ በቃ ብዙ ጊዜ ሳይፈጅብን። ነገ ቢሆን ግን በጣም ከባድ ነው። ከእንደገና ውሃ ርሳይን በጣም ይከብዳል። ስለዚህ በዚሁ ቶሎ ብለን ፀጉራችንን እንትን እንላለን ማለት ነው፣ እናስተካክላለን ማለት ነው። ፀጉር ያሰኝ እኔ እንዴት ቀለል እንደሚለኝ ፀጉሬ ከተስተካከለ በቃ ምንም ሀሳብ አይሆንብኝም ማለት ነው። ፀጉሬ ከተስተካከለ በቃ። አለበለዚያ ግን እንደዚህ ሳይነፍኝ ምናምን ካሳደርኩት ዝም ብዬ ከተውኩት ሹሩባ ምናምን ካልሰራው በጣም ከባድ ነው። በማግስቱ እንዴት ነው ይፍታታልኝ ሀሳብ ነው የሚይዘኝና እናንተም እንደኔ ከሆናችሁ ሀሳብ አይዛችሁ እንደዚህ አርግተን የሚይዘው ነገር አለ ማለት ነው። እዚህ ጋር ብቻ ነው እሱ። እንደዚህ የሚይዛችሁ ነገር ካለ ደግሞ በእጃችሁ አፍታቱት እሺ፣ እንጂ ዝም አትበሉ። በማበጣሪያ ማለት አንተኩት። በማበጣሪያ እዚህ ያደረግን በደንብ ፀጉራችንን እንንከባከባለን። እስኪ እናያለን መጨረሻውን። በዚህ 6 ወር ውስጥ በደንብ አድጎ ብዛቱ ምናምን በጣም በቃ አጫጭር ፀጉር በጣም አለ። ምክንያቱም እኔ ትንሽ ቆየት ብያለሁ መንከባከብ ከጀመርኩኝ ማለት ነው። እና እዚህ አሁን ስለ ውሃ ስላለው ነው እንጂ በጣም ብዙ ነው ያለው የረገፈው የበቀለው ማለት ነው። በጣም
እዚህ ውስጡ በቃ እንዲደረቅ ሲሆን እንዲጁፕ ነው የሚለው። በጣም ብዛት አለው ውስጡ ገና እንትን እያለ ገና እየበቀለ ማለት ነው የተነቃቀለው። እና የኔ ፀጉር አይበጣጠስም። በጣም ደስ የሚለው አይበጣጠስም። ለዚህ ነው ቁመቱ ራሱ የጨመረው ስለማይበጣጠስ ማለት ነው። ግን እንደዚህ ዝም ካልኩት ይነቃቀላል፣ ይነቃቀላል እንጂ መበጣጠስ እንኳን አይበጣጠስም ፀጉሬ ማለት ነው። እና ግን እንትን ሊል ይችላል፣ ሊነቃቀል ይችላል። እና ትቼው ሳልንከባከበው ቀርቼ የተነቃቀለም እንዳለ ከስር እየበቀለ ነው። እና እሱን ደግሞ በደንብ መንከባከብ አለብኝ ከስር ደህና ወፍራም ፀጉር እንዲበቅል ማለት ነው። እና እንደዚህ እያደረግን በደንብ መንከባከብ አለብን እህቶቼ። እሺ። እና ያው እህቶቼ በዚህ መልኩ ሰርቼው ጨርሻለሁ ማለት ነው። አሁን ነገ ጠዋት ደግሞ ከስር ቀባዋለሁ ማለት ነው። ስለዚህ እንደዚህ ውብ አድርጌ ሰርቼው ጨርሻለሁ። በቃ ከታጠበን በኋላ እንዲህ ነው ማድረግ ያለብን። አሁን እንደዚህ ተወለው በንፋስ ይደርቃል። ሲደርቅም ደግሞ እርጥበትም ስላለው ለነገ አሪፍ ይሆንልኛል ማለት ነው። ነገ ፈትቼ የምፈልገውን ስታይል ማድረግ እችላለሁ ማለት ነው። ስለዚህ እናንተም እንደዚህ በዚህ መልኩ ትሰሩታላችሁ። ታጥባችሁ ዝም አትበሉት፣ እንዲሁ ትተውታላችሁ። ያምራል፣ ምንም አይልም። ለመድረቅ ያክል በጣም ያለጠበቅኩት እንዲደርቅ ስለፈለግኩ ነው። እና እንደዚህ ተጠቀሙበት እናንተም። በጣም ነው የማመሰግነው። ቤተሰብ ሆኑ። እሺ፣ ኮሜንት አድርጎ ያው ኮሜንታችሁን እመልሳለሁ፣ አያለሁ። እሺ፣ እወዳችኋለሁ። ሰላማችሁ